ስለ ክብሩ ታላቅነት ቅዱሳን መላእክት ከገነት አምጥተው በተሰወረበት ዋሻ ውስጥ የሞሉለትን የአፈር እምነት ንስሐ ገብቶ ከኃጢአት ርቆ የያዘውን ሰው ክፉውን ዘመን አሻግሮ የኢትዮጵያን ትንሣኤ እንደሚያሳየው ቃል ኪዳን የተሰጠው ምድርን በመቋሚያው ወቅቱ ያፈለቀው ጠበል የአእምሮ እድገት ውስንነት ያለባቸውን የሚፈውስና ጥበብና ዕውቀትን የሚገልጥ እንባው በነጠበበት ቦታ ላይ የፈለቀው ጠበል ለዓይን ሕመም ፈዋሽ የሆነለትና ይሄ ሁሉ በረከት በሚገኝበት በገዳሙ በደብረሃዊ ብርዱን ታግሶ በሱባኤ ጸንቶ ለተማጸነ ምስጢር የሚገለጽበት የዕጣን መዓዛ የሚሸትበትና ማህሌተ መላእክት የሚሰማበት ሰማያዊ ዜማን ከመላእክት ተምሮ ለደቀ መዛሙርቱ በማስተማር ቅድስት ቤተ ክርስቲያንን በማህሌተ መላእክት ያስጌጣት ኢትዮጵያዊው ሊቅ ጥዑመ ልሳን ካህኑ ቅዱስ ያሬድ ዛሬ ግንቦት 11 ቀን የተሰወረበት ዓመታዊ በዓሉ ነው። ምድራዊው መልአክ ቅዱስ ያሬድ ትምህርት አልገባው ብሎ ተስፋ ቆርጦ በነበረበት ሰዓት ከትንሿ ትል ትዕግስትንና ጽናትን ተምሮ ወደ ጉባኤ ቤቱ ቢመለስ ወደ ሰማያት ተነጥቆ ሰማያዊ ዜማን ከመላእክት ተምሮ ቤተ ክርስቲያናችን የምትገለገልባቸውን ዜማዎች ለመድረስ ችሏል። ይህንንም ሰማያዊ ዜማ ለደቀ መዛሙርት ሲያስተምር ኖሮ በረዶ በሚፈላበት በራስ ዳሸን ተራራ ለ22 ዓመታት በመናኔ ኖሮ ከተወለደ 75 ዓመት ሲሆነው ከጌታችን ስምህን የጠራ መታሰቢያህን ያደረገ ገዳምህን የረገጠ እምርልሃለሁ የሚል ቃል ኪዳንን ተቀብሎ በዛሬዋ በግንቦት 11 ቀን ተሰውሯል። ለእግዚአብሔር ምስጋና ይሁን። እኛንም በቃል ኪዳኑ የኢትዮጵያን ትንሣኤ ያሳየን ይቆየን። አቤን ነበር ቤቴ ፈራሰ Bayılsam.